የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ ያልነ በአዲስ እንዲሁም ሰበር መደመጥም ጭምር ባለበት መረጃም ተመልሰናል። አብራችሁን ቆዩ። በመካከለኛው ምስራቅ በቀጠሉ ጦርነት በየሰዓቱና በየደቂቃው አዳዲስ መረጃዎች እየወጡ ይገኛሉ። ከባድና ውስብስብ የነበረው የአሜሪካውን ፓይለት የማዳን ኦፕሬሽን በኢራን ተራራማ ግዛት ውስጥ ወድቆ የነበረው የአሜሪካ ኤፍ-15 ተዋጊ ጀት ፓይለትን ለማትረፍና ለመፈለግ ለማዳን የተደረገው ከፍተኛ ወታደራዊ ኦፕሬሽን በአሁኑ ሰዓት ላይ በይፋም ተጠናቋል። ከፍተኛው የአሜሪካ ወታደራዊ ባለስልጣናትም ይህንን ተልዕኮ በአሜሪካ ታሪክ ውስጥም እጅግ አስቸጋሪ ከሆኑ ሌሎች ልዩ ልዩ ኦፕሬሽኖች ውስጥም አንዱም ነው ሲሉም ገልጸውታል። ፓይለቱም ከጀቱ በፓራሹት ከወረደ በኋላ ላለፉት 48 ሰዓታትም በኢራን ተራራማ ስፍራዎችም ተደብቆ ቆይቷል። የኢራን መንግስትም ፓይለቱን ለያዘ አካልም ከፍተኛ ገንዘብ ሽልማት እንደሚሰጥም ቃል ገብቶ በከፍተኛ ሁኔታ ሲያድነው ቢቆይም ፓይለቱ ግን በአሁኑ ሰዓት ላይ በአሜሪካ እጅ ገብቷል። ፓይለቱ በዛን ጊዜ የራዲዮ መልእክቶችን በማስተላለፍ ከአሜሪካ ደህንነት ተቋማት ጋርም ግንኙነት ሲያደርግ ቆይቷል ተብሏል። በአሁኑ ሰዓት ላይ በወጡ መረጃዎች መሰረትም ፓይለቱ በኢራን አዳኝ ታጣቂዎችና ወታደሮች እጅ እንዳይወድቅም የአካባቢው ሲቪል ነዋሪዎችም ሸሽገው አቆይተውታልም ተብሏል። ሲአይኤ ህይወታቸውን ላደጋ ጋልጠው አሜሪካውያን ወታደር ለሸሸጉትም ሲቪል ዜጎች ድጋፍ ሲያደርግ እንደነበረም ታውቋል። ፓይለቱን ለማውጣት በተደረገ ኦፕሬሽን ወቅት በቦታው በነበረ የኢራን አብዮት ዘብ ጠባቂ ጋርድና በአሜሪካ ልዩ ኃይሎች መካከልም ከፍተኛ የተኩስ ልውውጥ ተካሂዷል። በዘመቻ ወቅትም ሁለት የአሜሪካ የትራንስፖርት አውሮፕላኖችም በኢራን ምድር ላይ በቴክኒክ ብልሽት ተቀርቅረው ቀርተው ነበረ። ይህንን ተከትሎ ሌሎች 3 ተጨማሪ አውሮፕላኖች ወደ ስፍራው በማስገባት ሁሉንም ወታደሮች ማውጣት ተችሏል። የተቀሩት አውሮፕላኖችም በኢራን እጅ እንዳይወድቁም በዴልታ ፎርስ ወታደሮች አማካኝነት እንዲጋዩና ከጥቅም ውጪ እንዲሆኑም ተደርገዋል። በተጨማሪ የኢራን ጦር ወደ ስፍራው እንዳይደርስም ለማድረግ ቁልፍ መንገዶችም በአየር ድብደባ በመመታታቸው ከፍተኛ የትራፊክ መጨናነቅ ተፈጥሮም ነበረ። በተመሳሳይ ፓይለቱን ለማዳን በተደረገው ኦፕሬሽን ወቅትም የኢራን ሚዲያዎችም የአሜሪካን ሲ-130 አጋዥ አውሮፕላን መተው መጣላቸውን ገልጸዋል። በዚህ ውስብስብ ኦፕሬሽንም 2 የአሜሪካ የጦር አውሮፕላኖች እንዲጋዩ የተደረገ ቢሆንም የተገደለ ወይም ደግሞ የቆሰለም የአሜሪካ ወታደር አለመኖሩም ታውቋል። ትራምፕ በዚህ ጉዳይ ላይ ሲናገሩም አግኝተነዋል። የጀግና ተዋጊ በጠላት ምድር ላይ በኢራን አስፈሪ ተራራዎችም በጠላቶቻችን ሲታደን ነበረ። ሆኖም ግን ለአንድም ቅጽበት ብቻውን አልነበረም በማለትም ፓይሎቱን በሰላም መገኘቱን አብስረዋል። ይህ የሆሊውድ ድርጊት ፊልም አይደለም። ይልቁንም ባለፉት 48 ሰዓታት ውስጥም በኢራን ተራራዎች ውስጥም የተፈጸመ እውነተኛና ልብ አንጠልጣይ ክስተት ነው። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 37ኛ ቀን በያዘበት በአሁኑ ወቅትም ከ2003 የኢራቅ ወረራ ወዲህ የአሜሪካ የጦር አውሮፕላን ሲመታ ይህ የመጀመሪያው ነበረ። ኢራን ይህንን አሜሪካዊ ወታደር በህይወት ለመማረክም ያልቆፈረችውም ድንጋይ አልነበረም። አሜሪካዊውን ወታደር አሳልፎ ለሰጠ ሰውም 66000 የአሜሪካ ዶላር ከፍተኛ ገንዘብ ሽልማት አዘጋጅታ ነበረ። በመንግስት ቴሌቪዥን አውሮፕላኑ ወደቀበት ምስል ደጋግማ በማሳየትም ህዝቡ አብራሪውን አድኖ እንዲይዝም በይፋም አውጃ ነበረ። ይህ ብቻ አይደለም። በደቡብ ምዕራብ ኢራን በሚገኙ የኮዚ ጌሉህ እና ቦየር አህመድ ተራሮች አካባቢ የሚኖሩ ዘላኖችም ሳይቀሩ ከመንግስት የቀረበላቸውን ጥሪ ተቀብለው ጠመንጃቸውን አንግበው አሜሪካዊውን ፍለጋ ተሰማሩ። ኢራን ይህንን ወታደር በህይወት ብትማርክ ኑሮ አሜሪካ በግዛቷ ላይ ለምታደርገው ተከታይ ጥቃትም ትልቅ የፖለቲካ ድልና ጠንካራ መደራደሪያ ይሆንላት ነበረ። በሌላ በኩል ደግሞ ለአሜሪካና ለፕሬዝዳንት ዶናልድ ትራምፕ እጅግ አሳፋሪ ውድቀት ይሆን ነበረ። አሜሪካ የራሷን ወታደር ከጠላት እጅ ለማውጣትም ያደረገችው ጥረት እጅግ አስገራሚ ነበረ። ፕሬዝዳንት ትራምፕ እሁድ ማልዳ ላይ ባወጣው መግለጫ ይህ ወታደር በአሜሪካ ታሪክ እጅግ ደፋርና አስገራሚ በሆነ የፈልጎ ማዳን ዘመቻ መዳኑንም አብስረዋል። ፕሬዝዳንቱ ዘመቻውን ሲገልጹ ይህ ጀግና ወታደር በጠላት ክልል ውስጥ በአደገኛ ተራሮች ላይ በጠላቶቻ
ጠላቶቻችን ሲታደን ነበረ። ሰዓታት በገፋ ቁጥርም ጠላቶቻችን ይጠጉት ነበረ። ነገር ግን እኛ ለ24 ሰዓታት ክትትል እናድርግለት ስለነበረ መቼም ቢሆን ብቻውን አልነበረም ብለዋል። ዘመቻው ግን በቀላሉ ተጠናቀቀ አልነበረም። የነፍስ አድን ቡድኑ ወታደሩን ለማግኘትም ሲሞክር ከባድ ተኩስ ልውውጥም ተካሂዷል። አሜሪካውያን የሌሊቱ ጨለማ ተጠቅመው ወታደሩን ለማውጣት ቢያስቡም የተኩስ ልውውጥ ዘመቻውን አጓቶት ወደ ቀን አጋማሽ ተሻግሮ ነበረ። ይህ አደጋውን እጅግ አባብሶት ነበረ። አሜሪካ የኢራንን ፍለጋ ለማደናቀፍ ብላ ወታደሩን ቀድመን አግኝተናል የሚል ሐሰተኛ መረጃ በማሰራጨትም ስልት ጭምር ተጠቅማለች። በመጨረሻም በከባድ ተኩስ እሩምታ ውስጥም አልፈው አሜሪካውያኑን ወታደራቸውን ማውጣት ችለዋል። ወታደሩ የተወሰነ ጉዳት ቢደርስበትም ህይወቱን ግን መትረፍ ችላለች። በዚህ ትልቅ ትንቅንቅ ወቅት የኢራን ኃይሎችን በትንሹም ቢሆን ሲ-130 አውሮፕላኖችና 2 ብላክ ሆክ የሆኑ ሄሊኮፕተሮችን መምታታቸውን ቢገልጹም አሜሪካ ግን ይህንን አላረጋገጠችም። ይህ የ48 ሰዓታት ድራማዊ ክስተት የተከናወነው ጦርነቱ ከተጀመረበትና የኢራኑ መሪ አያቶላ አልሃሜኒ ከተገደሉበት ከየካቲት ወር መጨረሻ ጀምሮ ከ2000 በላይ ሰዎችን መሞት ከ26500 በላይ ደግሞ በቆሰሉበት እጅግ ውጥረት በነገሰበት ወቅት የዚህ ወታደር መዳን ፕሬዝዳንት ትራምፕ በኢራን ላይ ያሰቡትን ማንኛውንም የጦር ስልት ያለ አንዳች ጦር ምርኮኛ ስጋት በነጻነት እንዲተገብሩ መንገድ ከፍቶላቸዋል። አሜሪካዊ ወታደር በህይወት ቢማረክ ኑሮ ጦርነቱን ለመልክ ሊይዝ ይችል እንደነበረ የፖለቲካ ተንታኞችም ይገልጻሉ። በአጠቃላይ ይህ ክስተት አሜሪካ አንድ ወታደሯን ከጠላት መንጋጋ ለማውጣት ምን ያክል ጥረት እንደምታደርግ ያሳየ ሲሆን በሌላ በኩል ደግሞ ቀድሞውኑ የጋለውን የቀጠናውን ጦርነት ይበልጥ አባብሶታል። በትላንትናው ዕለትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የመጨረሻ የ48 ሰዓታት የመጨረሻ የድርድር ጥያቄ አቅርቦላቸዋል። የኢራን መንግስትም በቀጣዮቹም 48 ሰዓታት ውስጥ ወደ ሰላም ጠረጴዛ ካልተመለሰ አሜሪካ በአይነቷ የማታውቀውን የማያዳግም እርምጃ በኢራን ላይ እንደምትፈጽምም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጥታ ተናግረዋል። ይህ ክስተትም ዓለምን እያነጋገረ እንዲሁም ደግሞ በዛው አካባቢ የሚገኙ ቀጠናው ሀገራትንም ያስጨነቀ ይገኛል። በመካከለኛው ምስራቅ አሜሪካና እስራኤል በጋራ በመሆን በኢራን ላይ የከፈቱት ጦርነት ዛሬ 37ኛ ቀኑን በያዘበት በሰዓት ላይ ዓለም እየተጨነቀች ትገኛለች። ነገ ምን ሊፈጠር ይችላል፣ እንዲሁም ደግሞ ምን ልንሆን እንችላለን የሚለው ነገርም ዓለምን እየሰጋ እንዲሁም ደግሞ እያናጋ ይገኛል። ኢራን የሆርሙዝ ሰርጥን መዝጋቷ እንዲሁም ደግሞ አሜሪካ ለሆርሙዝ ሰርጥና ለኢራን መንግስት የሰላም ንግግር የ48 ሰዓታት ጊዜ ገደብ ብቻ መስጠቷም የክስተትም በአሁኑ ሰዓት ላይ ነገሮችን እያካራቸውና ያልታሰበ ግጭት እንዲፈጠርም እንዲሁም ደግሞ ግጭቱ ከሶስት ሀገራት አልፎ ቀጠናዊ ችግር እንዲሆን ያደረገው ይገኛል። ኢራን የሆርሙዝ ሰርጥን በመዝጋት የዓለም ነዳጅ ገበያን በከፍተኛ ደረጃ እያስወደደችው ትገኛለች። ይህ ክስተት ደግሞ በመላው ዓለም የሚገኙ ነዳጅ ፈላጊ ሀገራትንም እያስጨነቀ እንዲሁም ደግሞ ኢኮኖሚያቸውንም እያናጋ ይገኛል። የዚህ ገፈት ቀማሽ የሆኑ ሀገራትም በአሁኑ ሰዓት ላይ የዚህን ጦርነት መቋጨት በተስፋ እየጠበቁ ይገኛሉ። ነገር ግን ኢራን በአሁኑ ሰዓት ላይ በተለያዩ የአሜሪካ ጦር ሰፈሮችና በአሜሪካ ቁልፍ ካምፓኒዎች ለጥቃት እየፈጸመች የምትገኝ ሲሆን አሜሪካና እስራኤል በአንጻሩ በቴህራንና በተለያዩ የኢራን አካባቢዎች ላይም ከባድና አስደንጋጭ እርምጃዎችን ጥቃቶችን እየፈጸሙ ይገኛሉ። የአሜሪካ መንግስት በአሁኑ ሰዓት ላይ ኢራን በቀጥታ እጇን የማትሰጥ ከሆነ ወደ ሰላም ጠረጴዛም የማትመለስ ከሆነ የመጨረሻ የሚለውን ዘመቻ ለመፈጸም እንደተዘጋጀም የወጡ ያሉ መረጃዎች አመላክተዋል። ውድ አድማጭ ተመልካቾቻችን በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። መልካም ጊዜን ተመኘን።